ሰላም የኢትዮ ኤዱኬሽን አካዳሚ ተማሪዎች እንዴት ናችሁ? እኔ ደህና ነኝ። ዛሬ የምናየው ሶሻል የስምንተኛ ክፍል ዩኒቲ 1 ዘ ፊዚካል ካራክተር ኦፍ ዘ ኤርዝ የሚለውን ስለዚህ የውጫዊ ባህሪ የመሬት ውጫዊ ባህሪውን እናያለን ማለት ነው። በዚህ ዩኒቲ እስከ መጨረሻ ድረስ ተከታተሉኝ ተማሪዎች። ስለዚህ ቀጥታ ወደ ቪዲዮ እንገባለን። ስለዚህ ሜን ኮንቴንቱን ስናይ ሶስት ነገር ነው ያለው። ፎርስ ሼፒንግ ኦፍ ዘ ኤርዝ ሰርፌስ ኮምፖዚሽን ኤንድ ስትራክቸር ኦፍ ዘ ኤርዝ አትሞስፌር ኤሌመንት ኤንድ ኮንትሮል ኦፍ ዘ ዌዘር ኤንድ ክላይሜት ይላል። ከዛ ዩኒቲ ሰመራ ላይ መጨረሻ ላይ ሪቪው ኤክሰርሳይዝን ደግሞ እንሰራለን ማለት ነው። እስከ መጨረሻ ድረስ ተከታተሉኝ ማለት ነው። አንድ 1.1 ላይ የምናየው ፎርስ ሼፒንግ ዘ ኤርዝ ሰርፌስ የሚለውን ነው። ስለዚህ የውጫዊ ሽፋንን የውጫዊ የመሬት ሽፋንን ኃይሎችን እንመለከታለን ማለት ነው። ለምሳሌ እንደነ ኢሮዥን ኤርዝኩክ የሚሉትን ነገሮች እያንዳንዱን እናያለን ማለት ነው። ስለዚህ ቶፒ 10 ወርዶችን ሲናይ አንቲክላይን አለ፣ ክሬተር አለ፣ ደኑዴሽን፣ ኤክስፕሎዥን፣ ፎልቲንግ፣ ፊዥር፣ ሪች ስካል፣ ማግማ፣ ፎልድ ማውንቴን እያለ ይቀጥላል። ሁሉንም እያንዳንዱ ዲቴል ይነግራችኋለሁ እናያለን ማለት ነው። ቀጥታ ወደ ቪዲዮ ኢንተርናል ኦር ቴክቶኒክ ፎርስ ኤንድ ሪዛልታንት ላንድ ፎርም የሚለውን መጀመሪያ እናያለን። 1.11 ኢንተርናል ፎርስ አር ፎርስ ዛት ካም ፍሮም ዘ አውትሳይድ ኦፍ ዘ ኤርዝ ይላል። ስለዚህ ኢንተርናል ፎርስ ወይም የውስጣዊ ኃይል የምንለው ይሄ ኃይል ነው ማለት ነው። ዛት ካም ፍሮም ኢንሳይድ ኦፍ ዘ ኤርዝ ስለዚህ ከመሬት ውስጥ የሚመጣ ኃይል ነው ይሄ ኢንተርናል ፎርስ የምንለው። ስለዚህ መሬት አለ። እንደዚህ ለምሳሌ ልንገራችሁ በምሳሌ ልንገራችሁ ይሄ መሬት ነው የሚላችሁ ቢትሉ ከመሬት ውስጥ የሚወጣ ኃይል ነው። ለምሳሌ እንደዚህ ከመሬት ውስጥ ሰንጥቆ ከውስጥ የሚወጣ ኃይል ምን ይባላል? ኢንተርናል ፎርስ ይባላል። ስለዚህ ከውስጥ የሚመጣ ኃይል ነው ተማሪዎች እንዳትረሱ። ከመሬት ውስጥ የሚወጣ ኃይል ነው። መሬት ይሄኛው ነው ብንል ከመሬት ውስጥ ለምሳሌ ይሄ ከመሬት ውስጥ እንደዚህ የሚወጣ ኃይል መሬቶችን የሚሰባብር ኃይል ምን ይባላል? ኢንተርናል ፎርስ ተብሎ ይጠራል። ዚስ ፎርስ ፍሮም አፕ ኤንድ ዳውን ኦን ዘ ኤርዝ ክረስት ስለዚህ የመሬትን ቅርጽ አፕ እና ዳውን ወይም ወደ ታች እና ወደ ላይ የሚያደርገው ኃይል ምንድነው ሲባል ኢንተርናል ፎርስ ነው። ዚስ ፎርስ ኢንክሉድ ፎልዲንግ፣ ፋልቲንግ፣ ቮልካኒዝም ኤንድ ኤርዝኩክ ስለዚህ እነዚህ የመሬት ውስጥ የሚወጡ ኃይሎች በአራት እናካፍላቸዋለን። ፎልዲንግ ስንል ፎልዲንግ አለ። ፋልቲንግ የምንለው የመሬት መሰንጠቅ ሲሆን ፎልዲንግ ደግሞ ምን ይባላል? መታጠፍ ነው። የመሬት መታጠፍ እና የፎልቲንግ ደግሞ የመሬት መሰንጠቅ። ቮልካኒዝም አለ። ኤርዝኩክ ደግሞ ምን ይባላል? የመሬት መንቀጥቀጥ እና ቮልካኒዝም እሳተ ገሞራ ነው ማለት ነው። ስለዚህ እነዚህ አራቶቹን እያንዳንዱን እንመለከታለን። መጀመሪያ ፎልዲንግ አለ። ፎልዲንግ ኢዝ ዘ ቤንዲንግ ኦፍ ዘ ሮክ ፎልዲንግ የምንለው ነገር መሬት እንደዚህ ሲነጠፍ ማለት ነው። ከአንድ ቦታ ወደ አንድ ቦታ የመሬት መነጠፍ ነው ማለት ነው። ስለዚህ እዚህ ቦታ ላይ ለምሳሌ እንደሚታዩት ይሄኛው ወደዚህ እንደዚህ ያለ አንቲክላይን ይሄ ሳይንክላይን ይባላል። እያንዳንዱን እንመለከታለን ማለት ነው። የመሬት መሰንጠቅ ወይም እንደዚህ መታጠፍ ማለት ነው። ፎልዲንግ ማለት የመሬት መታጠፍ ነው። ስለዚህ ፎልዲንግ ኢዝ ቤንዲንግ ኦፍ ሮክ ላየር ቤንዲንግ የሚለው ቃል ምን ማለት ነው? መታጠፍ ማለት ነው። ቤንዲንግ ኦፍ ሮክ ላየር የምንለው ነገር ምንድነው? ፎልዲንግ ነው። ሮክ ላየር ዱ ቱ ዘ ኤርዝ ሙቭመንት ፍሮም ዋን ኦር ቱ ሳይድ ስለዚህ ከአንድ ወይም ከሁለት ጎኖች በላይ ሊታጠፍ ይችላል ማለት ነው። ፎልዲንግ አር ሞስት ቪዚብል ኢን ዘ ሮክ ዛት ኮንታይን ላየሪንግ ሴዲመንታሪ ሮክ ስለዚህ ይሄ ፎልዲንግ የምንለው ነገር ምንን ሊፈጥር ይችላል? ሴዲመንታሪ ሮክ ሊፈጥር ይችላል ማለት ነው። አብዛኛው ጊዜ በሴዲመንታሪ ሮክ ሊፈጥር ይችላል። ይሄ ቪዚብል ኢን ዘ ሮክ ዛት ኮንታይን ላየር ስለዚህ ላየሩ ምን ይባላል? ሴዲመንታሪ ሮክ ይፈጥራል ማለት ነው። ይሄ መሬት ከዚህ ውስጥ ለምሳሌ ኃይል ሲወጣ ከዚህ ውስጥ ማለት ነው ከዚህ ውስጥ ኃይል ሲወጣ መሬቱ ወዴት ይታጠፋል? ወደዚህና ወደዚህ ይታጠፋል። ስለዚህ ይሄ ነው
ፎልዲንግ የምንለው ነገር አንቲ ሞኖክላይን የምንለው ነገር is a type of folding in which all rock layer are bending the same direction ወደ አንድ አቅጣጫ ብቻ መሬቱ በሚታጠፍበት ጊዜ ሞኖክላይን እንላለን ማለት ነው። አንድ አቅጣጫ ብቻ if the layer of the rock bend upward ሲሆን ደግሞ it is called anticline እንላለን። if the layer of the rock bend down ስለዚህ ወደ ታች ሲታጠፍ እንላለን syncline ብለን እንሰይመዋለን እንላለን ማለት ነው። fold mountain የሚለውን ደግሞ ሲናይ fold mountain are formed by crust which has been uplifted ስለዚህ የፎልድ ማውንቴን or የፎልድ ማውንቴን የምንለው ተራራ ማለት ነው። ፎልድ የሆነ በፎልዲንግ የተፈጠረ ማውንቴን ምን ይባላል? formed by crust which has been uplifted ስለዚህ uplifted ማለት ምን ማለት ነው? አንድ መሬት ለምሳሌ እንደዚህ በሚታጠፍበት ታይም ምን ይፈጠራል? ፎልድ ማውንቴን ይፈጠራል። uplift ወደ ላይ ሲሄድ ማለት ነው መሬቱ። ለምሳሌ ይሄ መሬት ነው ብላችሁ ውሰዱ። ይሄ መሬት ነው ብላችሁ በሚትወስዱበት ታይም ላይ የሆነ ኃይል ከመሬት ውስጥ ይወጣና ይሄንን መሬት ወደ ላይ በሚመታበት ታይም ይሄ መሬት እንደዚህ ሲሆን ለምሳሌ ይሄ ምን ይባላል? ተራራ ይባላል። uplift መሬቱ ወደ ላይ ነው ሄደው uplift ስለዚህ uplift የምንለው ይሄንን ነው። ወደ ታች ደግሞ በሚሄድበት ታይም ምን ይባላል? እንደዚህ ቢሆን ለምሳሌ እንደዚህ ጉድጓድ ቢፈጠር ይሄኛው ምን ይባላል? እሱንም ወደ ታች እናያለን ማለት ነው። ስለዚህ folding mountain are formed by crust which has been uplifted and folded by compressional force የምንለው ምን አይነት ፎርስ ነው ካላችሁ ሶስት compressional force የምንለው አንድ ድንጋይ ለምሳሌ ወደዚህና ወደዚህ በሚገፋበት ታይም እዚህ ቦታ ላይ ምን ይባላል? compressional force እንላለን ማለት ነው። ወደዚህና ወደዚህ ኃይሉ በሚገፋበት ታይም ፎልድ ማውንቴን ሊፈጠር ይችላል ማለት ነው። ስለዚህ ፎልድ ማውንቴን are usually formed from sedimentary rock ስለዚህ ፎልድ ማውንቴን የምንለው አብዛኛው ጊዜ የሚፈጠረው እንዴት ነው? sedimentary rock እና are usually found along the edge of the continent. This because of the thickest deposit of the sedimentary rock are generally accumulated along the edge of the continent. ስለዚህ ይሄ ፎልድ ማውንቴን የምንለው በጠርዝ በኮንቴንት የምንለው እነዚህ አህጉራቶች ጠርዝ ላይ የሚገኝና ሰዲመንታሪ ሮክ ነው አብዛኛው ጊዜ የሚፈጠረው ይሄ ፎልድ ማውንቴን የምንለው። ስለዚህ አራቱ ፎልድ ማውንቴን ስለዚህ በመሬት መታጠፍ ምክንያት የተፈጠረ ሰባቱ ተራራዎችን እንመለከታለን ማለት ነው። እነዚህን ሰባቱ በደንብ መያዝ አለባችሁ ማለት ነው። ምክንያቱም ሚኒስትሪ ፈተና ላይ ከነዚህ ሰባቱ አንዱ ጥያቄ መውጣቱ አይቀርም በየአመቱ ይወጣል ማለት ነው። እኔ ስላየሁት ነው። ኢንዲስ የምንለው ተራራ የት ይገኛል? ሳውዝ አሜሪካ በደቡብ አሜሪካ ላይ የሚገኝ ሲሆን ሮክስ የምንለው ደግሞ ኖርዝ አሜሪካ ነው። አልፕስ የምንለው ዩሮፕ ውስጥ የሚገኝ ነው። ሂማላይ የምንለው ተራራ ኤዥያ ውስጥ ይገኛል። አትላስ ደግሞ ኖርዝ አፍሪካ፣ ካፐር ሬንጅ ደግሞ ሳውዝ አፍሪካ፣ አውስትራሊያን አልፕስ የምንለው ደግሞ አውስትራሊያን የሚገኝ የተራራ አይነት ነው ማለት ነው። በፎልዲንግ አማካኝነት የተፈጠረ ተራራ ነው ማለት ነው። ፋልቲንግ የሚለውን ደግሞ አሁን እናያለን። ፋልቲንግን ስናይ ፋልቲንግ ማለት ምንድነው ብያለሁ? የመሬት መሰነጣጠቅ ነው። ቅድም ያየነው የመሬት መታጠፍ ነው ማለት ነው። እንደዚህ ሲታጠፍ ነው ተራራው። ፋልቲንግ የምንለው ደግሞ የመሬት መሰንጠቅ። ለምሳሌ ይሄ መሬት ነው ብላችሁ ብትወስዱ ከዚህ ውስጥ የሆነ ኃይል ሲወጣ መሬቱ ምን ይሆናል? ይሰነጣጠቃል ማለት ነው። እንደዚህ ይሰነጣጠቃል። ቅድሙ ምንድነው? ቅድመኛው ምንድነው? ተራራ ሊፈጠር ይችላል ወይም ከአንዱ ቦታ እንደዚህ በንድ ሲሆን ማለት ነው። ሲታጠፍ ነበር የቅድሙ። ያሁኑ ደግሞ ምንድነው? ሲሰነጣጠቅ ነው ማለት ነው። ይሄንን እንዳትረሱ። ስለዚህ movement in the crust of the earth sometimes make crack ስለዚህ ሙቭመንት ሲፈጠር በክረስት ላይ ማለት ነው። ክረስት የምንለው ነገር ሰባተኛ ላይ ክላስ ላይ እንደተማራችሁት ይሄ መሬት ነው ብላችሁ ብትወስዱ እዚህ ላይ ያለ ነገር ነው። እንደዚህ ጠርዝ ላይ ያለ ነገር
ምን ይባላል? ከረስት ነው ማለት ነው። ከረስት ይባላል። በከረስት ላይ በዚህ ላይ የሚፈጠሩ የትኛም ኃይሎች ምንን ሊያስከትሉ ይችላሉ? ክራክ ምንለው መሰነጣጠቅን ሊያመጡ ይችላሉ ማለት ነው። ዚስ ክራክ ይሄ ክራክ ምንለው በክረስት ላይ የተፈጠረው ይሄ መሰነጣጠቅ አር ኮልድ ፋልት ይባላል። ይሄ መሰነጣጠቅ ይባላል ማለት ነው። ይሄ እንደዚህ ሲሰነጣጠቅ ክራክ ምንለው ፋልቲንግ ተብለን እንጠራለን። ፋልቲንግ ኦኮር ዱ ቱ ቤዚክ ፎርስስ። ስለዚህ ፋልቲንግ በሁለት ኃይሎች አማካኝነት ሊፈጠር ይችላል። እንዴት? በየትኛውና በየትኛ ካላችሁ ዚስ አር ቴንሽናል እንደ ኮምፕሬሽናል ፎርስ። ስለዚህ ቴንሽናል ፎርስ ምንለው ለምሳሌ ይሄ ድንጋይ ነው ብላችሁ ቢሰዱ ይሄ ድንጋይ ቢሆን ይሄ ድንጋይ ለሁለት ቢሰነጣጠቅ ወደዚህና ወደዚህ እንደዚህ ቢሆን ምን ይባላል? ይሄ ፎርስ ቴንሽናል እንላለን ማለት ነው። እንደዚህ በሁለት ቢሰነጠቅ ይሄ ቴንሽናል ፎርስ እንላለን። ኮምፕሬሽናል ፎርስ ምንለው ደግሞ ይሄ ድንጋይ ነው ብትሉ ይሄንን ድንጋይ ወደዚህና ወደዚህ ብንገፋው ይሄ ኮምፕሬሽናል ፎርስ እንላለን። በዚህ አማካኝነት ምን ሊፈጠር ይችላል? ቅድም እንዳልኳችሁ ተራራ ሊፈጠር ይችላል ማለት ነው። ወደ ላይ ይሄዳል ይሄ ድንጋይ ከተሰበረ በኋላ እንደዚህ ነው ማለት ነው። ሙቭመንት ይሄኛው ነው ማለት ነው። ኖርማል ይባላል። ይሄኛው ኖርማል ፎልት ይባላል። ይሄኛው ሪቨርስ ፎልት ይባላል። ቴንሽናል ፎርስ ምንለው ይሄኛው ነው። ወደዚህና ወደዚህ ሲገፋ ነው። ኮምፕሬሽናል ይሄኛው ወደዚህና ወደዚህ ሲገፋው ኮምፕሬሽናል ፎርስ እንላለን። ሪፍት ቫሊ እንደ ብሎክ ሆርስ ማውንቴን ይሄኛው ምን ማለት ነው መሰላችሁ? ሪፍት ቫሊ እንደ ብሎክ ሆርስ ማውንቴን አር ሜጀር ፊቸር ኦፍ ፎርምድ ባይ ፋልቲንግ። ስለዚህ ሪፍት ቫሊ እና ፎልድድ ማውንቴኖች በመሬት መሰነጣጠቅ አማካኝነት የሚፈጠር ነው ማለት ነው። ስለዚህ ብሎክ ማውንቴን የምንለው ወደ ላይ ሲሄድ ማለት ነው። ሪፍት ቫሊ ስንል ወደ ታች ማለት ነው። አንድ መሬት እንደዚህ ሲሰነጠቅ መሬቱ ወደ ታች ጉድጓድ የሚፈጠር ከሆነ ሪፍት ቫሊ እንላለን። ወደ ላይ ደግሞ ቅድም እንዳልኳችሁ ሁለት ኃይሎች ካሉ ይሄ ድንጋይ ነው ብላችሁ ብትወስዱና ሁለት ኃይሎች ቢመጡ እንደዚህና እንደዚህ ይሄ ድንጋይ ቢሰነጠቅና ወደ ላይ እንደዚህ ቢሄድ ይሄ ምን ይባላል? ብሎክ ማውንቴን እንላለን ማለት ነው። ነገር ግን ወደ ታች ጉድጓድ ቢፈጠር ሪፍት ቫሊ ብለን እንጠራዋለን። ሪፍት ቫሊ ማለት ምን ማለት ነው? ሪፍት ቫሊ is formed when land between two parallel faults sink down። ቅድም እንዳልኳችሁ ሲንክ ዳውን ወደ ታች ሲንክ ዳውን ሲፈጠር ሲሰምጥ ምን እንላለን? አንድ መሬት ሪፍት ቫሊ እንላለን። The largest rift valley in the world is East African Rift Valley። ትልቁ የዓለማችን ሪፍት ቫሊ ኦር ሸለቆ ምን ይባላል? ኢስት አፍሪካን ሪፍት ቫሊ ይባላል። ይሄ ጥያቄ አብዛኛውን ጊዜ ሚኒስትሪ ላይ ስለሚወጣ ያዙት። ትልቁ የአፍሪካ ሪፍት ቫሊ ምን ይባላል? ኢስት አፍሪካን ሪፍት ቫሊ። ኢት ኤክስቴንድድ 7200 ኪሎ ሜትር ፍሮም ሳይራ ቱ ሞዛምቢክ። ከሳይራ እስከ ሞዛምቢክ ድረስ 7200 ኪሎ ሜትሮችን የሚረዝም ሪፍት ቫሊ ነው ማለት ነው። ኢስት አፍሪካን ሪፍት ቫሊ የምንለው ፓሲንግ ዙሩ ዘ ሬድ ሲ ኢት ኢዝ ቱች ኤርትራ፣ ኢትዮጵያ፣ ኬንያ፣ ታንዛኒያ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ሩዋንዳ፣ ብሩንዲ ኢት ከቨር 5600 ኪሎ ሜትር ኢንቱ አን አፍሪካ። ይሄ ኢስት አፍሪካን ሪፍት ቫሊ ምን ብለን የምንጠራው አፍሪካ ውስጥ 5600 ኪሎ ሜትሮችን የሚዳስስ ነው። ቅድም ያልነው አጠቃላይ ላይ ዓለም ነው ማለት ነው። ከሳራ እስከ ሞዛምቢክ ነበር። ይሄ ደግሞ አፍሪካ ውስጥ ብቻ 7600 ኪሎ ሜትሮችን የሚዳስስ ሸለቆዋ ምን ይባላል? ኢስት አፍሪካ ሪፍት ቫሊ። ትልቁ የላርጀስት ሪፍት ቫሊ ነው ማለት ነው በዓለም ላይ ኢን ዘ ወርልድ። The Ethiopian Rift Valley is the most part of the East African Rift Valley። ስለዚህ ይሄ የኢትዮጵያ ሸለቆ የኢስት አፍሪካ ሪፍት ቫሊ ብለን እንጠራለን። It extended from north to southwest. Features found in the Rift Valley including active volcano, lake,
ሆት ስፕሪንግ እንደ ፋሞረስ በዚህ ሪፍት ቫሊ ላይ የሚገኙ ነገሮች አክቲቭ ቮልካኖ ብለን የምንጠላው ሁል ጊዜ የሚቀሰቀስ የእሳተ ገሞራ አይነት ነው። ሌኮች አሉ። ሆት ስፕሪንግ ሞቃታማ ውሃዎች፣ ፋሞረስ የምንላቸው ደግሞ እነዚህ የእሳተ ገሞራ ጭሶች ነው ማለት ነው። እነዚህ አይነት ነገሮች አሉ። ብሎክ ማውንቴን የምንለው ቅድም እንዳልኳችሁ ወደ ውስጥ ሲሰጥም ማለት ነው። ወደ ውጪ እንደዚህ ሲወጣ መሬቱ ሪፍት ወደ ውስጥ እንደዚህ ሲገባ ምን እንላለን? ሪፍት ቫሊ እንላለን። ወደ ውስጥ ወደዚህ ደግሞ ወደ ላይ ሲሄድ ማውንቴን ተራራ ሲፈጥር ምን እንላለን? ብሎክ ማውንቴን እንላለን። ብሎክ ማውንቴን አር ፎርምድ ባይ አፕሊፍት ላንድ ቢትዊን ቱ ፓራላል ሁለቱ መስመሮች ላይ አፕሊፍት ወደ ላይ ሲወጣ ይሄና ይሄ ከሆነ እንደዚህ ወደ ላይ ሲወጣ ምን እንላለን? ተራራ ነው ማለት ነው። ስለዚህ ብሎክ ማውንቴን ብለን እንጠራለን። ዚስ ማውንቴን አር ፎርምድ ክሎዝሊ ፎልድ ማውንቴን ኢን ማኒ ፓርት ኦፍ ዘ ወርልድ እንደዚህ አይነት ተራራዎች በዓለም ላይ አብዛኛው ጊዜ ይፈጠራሉ ማለት ነው። ቮልካኒዝምን ቀጣይ እናያለን። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ቀጣይ እስክንገናኝ ደህና ቆዩ።